ሰላም ውድ ክዳን ቤተሰቦች ዛሬ ያን ቪዲዮ ይዤላችሁ መጥቻለሁ። ይሄውም እንዴት አድርገን ማንፈልጋቸውን ሶፍትዌሮች ወይም ደግሞ አፕሊኬሽኖች ከኮምፒውተራችን ላይ ማጥፋት እንችላለን የሚለው ነው። ያው እንደ ስልክ አይደለም የኮምፒውተር አፕሊኬሽን ወይም ሶፍትዌር ለምሳሌ ስልክ ከሆነ እዚህ ጋር ጫን አድርገን ስንይዘው አንኢንስታል የሚል አማራጭ ይመጣልናል። ኮምፒውተር ላይ ግን በዛ መልክ አይደለም ማለት ነው። ምክንያቱም ኤክስቴንሽን ፋይሉ እና እዚህ ጋር ያለው ሾርትከት ስለሚለያይ ማለት ነው። ስለዚህ እንዴት አድርገን ነው ታዲያ እነዚህን ማንፈልጋቸውን ሶፍትዌሮች ወይም ደግሞ አፕሊኬሽኖች ከኮምፒውተራችን ላይ ማጥራት የምንችል የሚለውን ሙሉ ስቴፑን ያለን ቪዲዮውን እስከ መጨረሻው ተከታተሉ። ኮምፒውተራችን ሰርች ባር ላይ ሄደን ምን ኮንትሮል ፓናል ብለን እንጽፋለን። ኮንትሮል ፓናል ብለን ስንጽፍ ኮንትሮል ፓናል የሚል ራሱ ይመጣል። ዜን ይሄን አንዴ ክሊክ እናደርጋለን። ክሊክ ስናደርገው ይሄ ፔጅ ይመጣልን። ከዚህ ውስጥ ፕሮግራምስ የሚለውን መርጠን እንከፍታለን። ከፕሮግራምስ ውስጥ ዲፎልት ፕሮግራም ማለት ያው የኮምፒውተሩ ዲፎልት ፕሮግራሞች ናቸው። እነዚህ ኢንስታል ማድረግ አይጠበቅብንም። ስለዚህ ፕሮግራምስ ኤንድ ፊቸርስ የሚለው ላይ እንሄዳለን ማለት ነው። ግን ይሄን ክሊክ ስናደርገው ሙሉ ኮምፒውተራችን ላይ ያሉ የጫናቸው ሶፍትዌሮች እና አፕሊኬሽኖች ይመጣሉ ማለት ነው። ስለዚህ ከዚህ ውስጥ የማንፈልገውን ሶፍትዌር እና አፕሊኬሽን ማጥፋት እንችላለን ማለት ነው። ለምሳሌ እኔ የትኛውን ሶፍትዌር ላውጥፋው? ለምሳሌ ኢንፊኒየን ሞባይል ፎን ፕላትፎርም ሶፍትዌር የሚል አለ። ይህን ሶፍትዌር ለምሳሌ እኔ አልፈልገውም። ኦር ደግሞ መደለት ከፈለኩኝ እዚህ ጋር ሄድና እሱን ከመረጥኩ በኋላ ራይት ክሊክ አድርጋለሁ። ክሊክ ስናደርገው አንኢንስታል ኦር ቼንጅ የሚል ይመጣል። ስለዚህ አንኢንስታል ብዬ ክሊክ አድርገዋለሁ ማለት ነው። ስለዚህ የዋርኒንግ ነው ሊድለት ነው ምናምን የሚል ነው። ዜን የስ ስለዋለሁ ፕሮሰስ ያደረገ ነው ለመደለት። ያው ሶፍትዌሩ ሳይዙ ትልቅ ስለሆነ ያው ይዘገያል ለመደለት። ለማንኛውም በዚሁ መንገድ ነው ማለት ነው የምንደለተው ወይም ደግሞ ማንፈልገው ሶፍትዌር ዲሌት ማድረግ ወይም ማጥፋት የምንችለው በዚህ ነው። እየደለተው ነው ማለት ነው። ስለዚህ ተደልቷል። ኮምፒውተርን ሪስታርት አድርገው እያለኝ ነው። ያው ሲደለት ቼንጁን የሚታየው ሪስታርት ከሆነ በኋላ ነው የሚለኝ። ያው ይሄን እንደጫናችሁ ሶፍትዌር ይለያያል። ስለዚህ በዚህ መንገድ የማንፈልገው ሶፍትዌር አፕሊኬሽን ከኮምፒውተራችን ላይ ማጥፋት እንችላለን ማለት ነው። በተለይ የማንፈልጋቸው ወይም ማንጠቀምባቸውን አፕሊኬሽኖች እና ሶፍትዌሮች በኮምፒውተራችን ላይ ማስቀመጥ ለኮምፒውተራችን ፕሮሰሰር ወይም ፍጥነትም መዘግየት አንዱ ምክንያት ነው ማለት ነው። ስለዚህ ማንጠቀምባቸውን ሶፍትዌሮች እና አፕሊኬሽኖች ከኮምፒውተራችን ላይ በዚሁ መንገድ ማጽዳት እንችላለን ማለት ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ።